ሰላም ሰላም ውድ የኦራክል ሞሽን ቤተሰቦች ዛሬ ፍቺ በመፈጸም ከትዳራቸው እንዲሁም ከልጆቻቸው የተለያዩ 5 የኢትዮጵያ አርቲስቶችን ይዘንላችሁ የመጣን ሲሆን በአንደኛ ደረጃ ላይ ያለችው አርቲስት ፍቺ የፈጸመችው በድብቅ ሲሆን ነገር ግን ኦራክል ሞሽን ለቤተሰቦቹ እውነታውን ይዞ መጥቷል። እስከ መጨረሻው እንድትከታተሉ ጋብዘኑታል። አምስተኛ ሃናን ታሪቅ። ሃናን ከባሏ ጋር በትዳር 6 ዓመታትን ያስቆጠረች ሲሆን በእነዚህ 6 ዓመታት ውስጥ የሁለት ልጆች እናት መሆን ችላለች። አራተኛ ሰላም ተስፋዬ። ሰላም ከባሏ ጋር በትዳር 4 ዓመታትን ያስቆጠረች ሲሆን በእነዚህ 4 ዓመታት ውስጥ አንድ ወንድ ልጅ ወልደዋል። ሶስተኛ ነዋይ ደበበ። ነዋይ ከሚስቱ ጋር ለረጅም ዓመታት የቆየ ሲሆን በእነዚህ ጊዜያቶች ውስጥ 4 ልጆች ማፍራት ችሎ ነበር። ሁለተኛ አስጌ ዴንዳሾ። አስጌ ከሚስቱ ጋር ለ5 ዓመታት በትዳር ውስጥ የቆየ ሲሆን በእነዚህ ዓመታት ውስጥ አንድ ሴት ልጅ ማፍራት ችሏል። አንደኛ ሜላት ነብዩ። ሜላት ከባሏ ጋር የተጋባችው በቅርቡ ሲሆን በነበራቸው አጭር የትዳር ጊዜ አንድ ወንድ ልጅ መውለድ ችለዋል።